ኤፍሬም ማያገባህም ምናምን ብላችሁ የምትናገሩ ሰዎች ደግሞ ብታርፉ ይሻላችኋል። ምክንያቱም ወንድሜ እስከሆነ ድረስ ያገባዋል። ገባችሁ? ነገ ከነገ ወዲያ የትም አይደለም ምገባው። የሆነ ነገር ብሆን ብታመም ወይ ደግሞ የሆነ የደስታዬ ጊዜ እንኳን ወይ ሰርግ ብደግስ ወይ ደግሞ እኔ ወደፊት እንኳን ልጅ በወልድ ምናምን እንኳን መግቢያዬ ቤተሰቤ ጋር ነው። ገባችሁ አይደለ? ቤተሰብ ነው ሊንከባከበኝ የሚችለው፣ ቤተሰብ ነው እንትን ሊለኝ የሚችለው፣ ሊጠቅመኝ የሚችለው። ስለዚህ በዚህ ልክ አያገባህም ምናምን እንድትሉት አልፈልግም ማናችሁም ብትሆኑ። ምክንያቱም እናንተ እንኳን ያገባናል ብላችሁ በማያገባችሁ እየገባችሁ ለመከላከል ትሞክራላችሁ። አይደለም ወንድሜ ማለት ነው። እና ከዚህ በላይ መስመር ባንተላለፍ ጥሩ ነው። የፈለጋችሁትን ሰው እኔንም ብሩኬንም መናገር ትችላላችሁ። ቤተሰብ ግን እንድትናገሩ አልፈልግም። የኔ ቤተሰብ ብቻ አይደለም የብሩኬም ምናምን አትናገሩ። እኔ እንድትናገሯቸው አልፈልግም። እኔ ተናገሩ አላልኩም ማንንም። የእንትና ቤተሰብ ተነክቶ ደግሞ የኔ ቤተሰብ ለምን አልተነካም ለምን ተነካ አልልም። ገባችሁ አይደለ? የሆነ ሰው ቤተሰብ ከተነካ የኔ መነካቱ አይቀርምና አርፈን ተከባብረን ሁላችንም ብንኖር ጥሩ ነው ላለው። አይ የምትሉ ከሆነ ግን ከዚህ በላይ በማያገባችሁ እየገባችሁ ባትፈተፍቱ ደስ ይለኛል። እንኳን ኤፍሬም ይቅርና እናንተ እንኳን ያገባናል እያላችሁ በማያገባችሁ የሰውን ሰው እየተሳደባችሁ ነውና የቅርብ ወዳጅ ነን የምትሉ ሰዎች ደግሞ አርፋችሁ ተቀመጡ። ከዚህ በላይ ብዙ ነገር አንነጋገርና ለማንኛውም